ሰላም ሰላም ዩቲዩብ ዛሬም ባበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንደተለመደው አረባችንን ፈካ ዘና የሚያደርጉ የተለያዩ ቪዲዮዎችን ሰብስበን መጥተናል ማለት ነው። በዛሬ ቪዲዮ አስቂኝ አዝናኝ አነጋጋሪ የምንማርባችሁ ብዙ ቪዲዮዎችን ሰብስበን መጥተናል። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ አሪዬ በዛውች ለቅለቅ አርጋት። አላለቀልቅም ደፋር። ምን ችግር አለው? ሰውዬ እጅና እግር አለ። ስለዚህ ራስህ ማጠር ትችላለህ። ምን ችግር አለው ካንቺ ጋር ለቅለቅ ብታረጊ? እኔ ማርያም ማህበር አለብኝ ይረፍድብኛል። የምን ማህበር? በዚህ እድሜሽ ማህበር ምናምን ትያለሽ እንዴ? እሰይ ደግሞ ማህበር እድሜ በጠየቅ ጀመረ። ሄሎ ቃልዬ። አዎ ጨርሻለሁ። እኔ ወይን ስለገዛ አብረን ይዘን እንሄዳለን። ለካኒም ቺኳ ማህበር ጠርተኛለች። ወይኔ ተበላ። አንድ አይነት ቤት እንዳይሆን ብላችሁ ፍሩ። ወይዲ እቀመጫ ነው ታፋቀው። እሺ ወይዘሪት ደግሞ ምን ይቀመርልሽ? ታንኮል እንዳይሆን። አባቢ የት ነሽ? ሰፈር መጣሁ። ወይኔ ወይኗን ሰረቃት እንዳይሆን። ቃልዬ ወጥቻለሁ ነው ውጪ። እሺ ማር የሆነ ነገር እንጨምርበታ። አረ ምንም አያስፈልግም። ወይ ካልሆነ ግን አለ ብላ እኮ ነው በእናትሽ። ወይኔ ሽኮ ወሰደው። በቃሽ ቶሎ ውጪ። አንተ ምንድን ነው? ቺኳ ማህበር ጠርታናለች። እና ጌታ የምታው ነው እና ከቤት በልታቸው ነው። እና አርፈ ተራመድ እባክህ። ወይኔ ወይኔ ሰራላት። ወይኔ የተረገመ ወይኔን በውሃ ቀየረ። ሰራላት። ሄሎ ቃል ወይዬ እኔ አልሄድም። አንቺ ሂጂ። ምን ነው እባክሽ የገዛነውን ወይን በውሃ አልቀየረውም መሰለሽ? አይ ይሄ ልጅ የተረገመ ታሳየዋለሁ። በቃ እሺ ቻው። ቀረች እንዴ? በቃ ዛሬ የተስጨል ነው የምትለው። ተዋት እባክህ። የታባቷ ወይ አስባችሁታል? ግን አስቤ ነበር እንዲህ ያልቃል ብዬ አላሰብኩም። ቶሎ ይገናኛሉ ብዬ አስቤ ነበር። ከዛ ላይ እንደዚህ እህቶችም ታዘዙ፣ ትንንሽ እህቶች፣ ትልልቅ ወንድሞች ደግሞ እንደዚህ ተንኮል አታስለምዱ እህቶቻችሁን። የባለስልጣን ቤት ሽምግልና ስትላክ ቢላይክ መጠንቀቅ አለብህ። እሺ ልጆች ተቀመጡ። አይ የመጣንበትን እሺ ሳይሉማ አንቀመጥም። የምትር መጠመጣለህ? ተቀመጥ እባክህ። በዚህ ግንባር አውሽ ታዱማ ምን ይደረጋል? ጭራሽ ደግሞ ወጣቶች ናቸው የሄዱ ሽምግልና። እሺ በሽጉጥ ጋሽዬ እኛማ እኮ አመጣ በሙስናና በጉቦ ያሳደጓት ልጆች እንደ ልጃቸው አይ አይደለም። እኔ አላልኩም እነሱ ናቸው ያሉት። እኔ አላልኩም። የለውበትም። አልስማማም በዚህ ሐሳብ ራሱ በሆኑ የለውበትም። ወዴት ለማለት ነው? እንደው ምላስቶ ነው ጋሽዬ። በማርና ወተት ነው የሚሻለው። እሺ ምን አለው ልጁ? ምን አለው ልጁማ? ምን የመሰለ የጨረቃ ቤት እዛ ላይ ያለው። እርሶ ከፈረሙ ካርታ ይሰጠዋል። እንግዲህ ጋሽዬ ተው እንጂ እኔ ልፈርም። እዚች ላይ እንደው ግንባርህን። ልጁ ለመሆኑ ምን ስራ አለው? ስራው ኧረ በስመ አብ ምን የመሰለ የጨው ፋብሪካ አለው። ቢያዩት በጣም ግዙፍ፣ ግን ታሸገበት። አሁንም እርሶ እዚች ይመስለኛል ኦኬ። እኔ እኮ ሽምግልና ልጃችን አልነበረም። አሁን እኮ እንትን ሆነ፣ ለሱ ሆነ ሽምግልናው። እንደዚህ አድርግልን እሱን ሆነ ቢጠይቅ ልጅን ስጠነቀርቱ ለጥቅም ይለቀቅለታል። እርሱና ልጁ ሀብታም ሆኑ ማለት አለቆ ያኑሩት እንዴ? አው ጋሽዬ በጣም ነው የምታዝናኑት። እና ልጄን ፈልጋችሁ ነው? እኔም ፈልጋችሁ ነው? ሁለታችሁንም ጋሽዬ ሽጉጥ ግንባርና ቂጥ ላይ ሳልፈርም ሰፈር ለቀት ወጣለሁ። የፈለጉት ልጅቱ ብቻ አይደለም፣ ለጥቅም የተደረገ ሽምግልና ነው። ይሄ ለጥቅም የግቢ ተማሪህን ሲያይ የሚበናት ቤት ከሳሚ ጋር ይመስለኛል። ኦኬ ካፌ እንገባለን ማለት ነው። እሺ ካፌ ነው እንዳለን ሳሚነን ካፌ ነው። ላይብረሪም ይመስለኛል። የሚያነቡ ልጆች አሉ። ገብቷል። ከእዮ ያለ ይመስለኛል። ግን አንተ ነው ያለው። እንወጣለን በዛችን በኮብላው መንገድ ማለት ነው። ልክ ስንወጣ ድንገት መሸ ማለት ነው። ልክ ድንገት ሲመሽ
ጅብ መጣ ከኋላ እየጮኸ ማለት ነው። ጅብ ግን አይደለም በሬ ነው፣ ቀንድ አለው ምናምን ማለት ነው። ደግሞ በሬ ነው እንዳልል ደግሞ ኩኩሉ ይላል ይላል። ከዛ ተራራ ነው እንዳልል ደግሞ ገደል ውስጥ ነው ያለ ነው እንዴ። ከዛ በህይወት ግራ ተጋብቼ በህልምም ግራ ተጋብቼ ፍታልኝ ብር ሊገባልኝ ይሆናል አለ። እንዴ ኤግዚት ነው እንደዚህ ያደርጋችኋል። አይዟችሁ ብሬ በቃ ሳይጣራ ይወጣም ብሏል። ተጣርታችሁት ምንም ማድረግ አይቻልም። ወንዶች ያሉበት ሁኔታ ቢገለጽ ፓርትቱ። እሺ እኛ ያለንበት ችግር ነው እኮ ላይፍ ችግር ነው። ሰው ወዶ አይደለም ብዙ ነገር ቢያረግን ያው እንግዲህ ፈጣሪ ይርዳደ ማለት ይሻላል እንጂ በሰውን ባብር ከምናመጣ ፈጣሪ ይርዳደ እሱ ያመጣው ይሻላል። ክላስ በ2080 ያ ሀብት ቅርጽ ከሚለው ውስጥ እስከ 2014 የነበረውን ያመጋገብ ስርዓት ምንመለከት ይሆናል። ኢትዮጵያውያን በዛን ጊዜ እስከ 2014 ስርዓታቸው እንደ አሁኑ ጊዜ በሳምንት አንዴ አልነበረ፣ በቀን 4 ነበር የሚመገቡት። በፈታ ሳክስ ጀመርሽ እንዴ? ውሸት ሊመስላችሁ ሊገርማችሁ ይችላል፣ ግን እውነት ነው። ቲቸር ምን ጊዜ ነው የሚበሉት? ጥሩ ጥያቄ። እንዴ መሰለሽ ጊዜያቸው ቁርስ፣ ምሳ፣ መክሰስና እራት የሚባሉ መመገቢያ 4 ጊዜያቶች። ይሄን ፈተና ላይ ስለማመጣው ያዙት። ቁርስ፣ ምሳ፣ ወይኔ ኖት ያዙ ነው የሚባሉ 4 የምግብ ጊዜያቶች ነበሩበት። ቲቸር ግን አይፈነዱም። ለምን መሰለህ? በዛ ጊዜ የተለመደው በቀን 4 ነው እንጂ አሁን በሳምንት አንድ የሚበሉ ቢሆን ነው በሳምንት አንድ በጣም ይርባቸዋል። ምን እሺ ነው ደግሞ ረሃብ እሱን ኔክስት ቻፕተር ላይ እናየዋለን። እርቶ አታሟርቱብን ተው። ኧረ ተው አሁን ያለብን እንትን ይበቃናል። ተው ለውዱ አክስቴ ሰይጣን ታስንቃለች የኔ አክስትማ። ነገር ከፈለገች ማንንም አሰማ። የመላስሽ መርዘም የውስጥሽ ክፋቱ አፈራባሽ ቤ አንቺ የሰው ከንቱ። ማጣላት ፈልጎ ሰይጣን ነገር ቢያንሰው ውዱ አክስቴ እያለሽ እንዴት ይፈልግ ሰው የሁሉም። እኔ ግን እንደዚህ ቪዲዮ ብትሰርሱች ምን አይነት ሪስክ ለምትወስዱ ነው? አሁን እኮ ጥሩ አክስት ኖራችሁ ክፉ አክስት እንዴት ነው ቪዲዮ ሰርታችሁ ቤተሰብ ጋር? በጣም ከባድ እኮ ነው። በጣም አክስት በጣም ክፉ ናቸው። ያንቺ ግን ይለያል። ክፋት በለጥሻቸው አፈራባሽ ቤ ጭራሽ ድብባለሁ። ረፍ እኔ አላልኩም። እኔ የተባረኩ ናቸው። እኔ አላልኩም። እንዲህ ድሪል ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስትደርስ ቢላይክ አይ ሰውዬ በቃ ሊያስቀንሰን ነው። ብራዘሪ ወይ ታንቺ በቃ እንዳለ ሞተ ያራዳልኝ። ወይኔ ሪል ባድማን እንዳለ ሞተ በና ቦምቦ ክላት ያስቀንሱን ነው እኮ አሁን በቃ የመንገዱ ሰው ሰላም እያለች ስታስቸግርህ በቃ በጣም የሚመች ልጅ ነው። በቃ ቦጣ ትንሹ ቦጣ ማለት ነው ልጅ። እንዴት ነሽ? ሰላም ነገር የለውም። ይግቡ ማይ እንዴት ነሽ? ሰላም ነው። አንቺ ያምሻል። እኔ ጋር ሌላ እንዳታወሪ ያላልኩሽም እንዴ? ምን ሆነሽ ነው? እኔ እንደ በስራት ሆንሽብኝ የቤት ስራ ብዬ መለቅሽ እንዳይመስልሽ። አታሞራስ አታሞራስ መናፈሻ እንትን ነው ማረግብሽ።
እንዴት ግን ይመስላል? ምን ይመስላችኋል? እናንተ ግን ይመቻችኋል? በዚህ ብዙ ኮኔክሽን ያላት ሴት ምናምን ሁሉም ጋር ብትግባባ ምናምን ሴት እኔ አንተ ላይ ለኝ ተው እኔ አይመቸኝም ስላችሁ ዝግ ትሆን አይደለም ያው ዝግ ብትል ሶስት አገ ዝም ብትሉ አብሱ ሳይሆን ኮኔክሽኑ ብዙ የሆነ ሰው ከባድ ነው። ለእናንተ እኮ ነው ለእናንተ በጣም ከባድ ነው ለሚይዘው ሰው እና ምንድነው የእናንተ ሐሳብ? ኖርማል ነው ብትግባባ ነው ደስ ቢለኝ እኔ ጮኛ ብትግባባ ነው ደስ ቢለኝ ምናምን ቢል ሰው አለ? እስኪ ኮሜንት ላይ ጻፉልኝ። እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ሀብታም እኮ ይቀልዳል መኪና ባይሆን። እሺ ምንድነው ፋዘር ምን ነካቸው? ኪችን ውስጥ ነው የሚሰጥ። እየቀለዱ መሆን አለበት። ወይ ቪትሱን እንዳይሆን። አረ ስሞትላችሁ ቦልስ አባዬ ያችን መኪና ግዛልኝ። እሺ ልጅ እገዛልሃለሁ። ኦኬ አባዬ ይችን መኪና ግዛልኝ አልኩ ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። የታገኛት እንዴት ነው እንዴ አዲስ ሆና ልታገኛት ይቻልከው? አይ ልጄ መኪና አልኩ የገዛሁልህ ያን የጠየቀኝ ቀን ነው የምሰጥ ግን አሁን ነው። ምክንያቱም ያን የመጠየቂያ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበርክም። ያን ብሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም። በጣም ያበረ ትምህርት። ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቀውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥ ግን ጊዜ ይፈልጋል። ጊዜ በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ይሆናል። በጣም አሁን እኛን ሁላችንን ቢስጠን ፈጣሪ ትዕግስቱን እሱ ላሰበልን ጊዜና በዛ ባሰበልን ጊዜ እስኪያረግልን ድረስ የተመኘነውን ሁሉ የሚያቆይ ትዕግስትን ፈጣሪ ይስጠን ለሁላችንም። ኦንላይን እያየ ስትሰራ ወይኔ በካራው ጥገና ነው ያለው። ጥገኛውን ንከው በመጀመሪያ። አዎ ጎበዝ። ጥገኛው ካልሰራላችሁ ምንድነው የምታረጉት? መሐለኛውን አረንጓዴውን ከለር ተነኩታላችሁ ማለት ነው። ንኩት፣ ምንም አይነት እንዳትጠራጠሩ። ንካው፣ ጫን በለው፣ ችግር የለውም። ሶስተኛውን ንካው የኔ አባት፣ ንካው። እሰይ አረ ወይኔ ሳላለም አትዩ ያን ያለ የተረጋገጠ ምናምን ካልሆነ ያያችሁትን ሁሉ አትሞክሩ። ጥሩ አይደለም። እንዲ ንብረትስ ንብረት ነው። እንዳንተስ ወገኖች እንዳንተስ የሆነቴን ነው። አንቺ በቃ እንለያይ። አባቴ አርግዣለሁ እኮ አርግዣለሁ። እኔ ምን አገባኝ? አጠቅም እንዳደር ምን አገባኝ? ምን አገባኝ? የጠንቋይ ልጅ መሆኔን የረሳው መሰለኝ። ጠንቋይ ልጅ እስከ ዛሬ ገላዬን በልተሻል። እንደዛ እያል ፎርጂ ጠንቋይ እሰራለሁ። ምንም አያመጡም። ወርጅር ጠንቋይ አላለ። ምንም አያመጡም። ሂጂ እሰራለሁ። የማን ልጅ ነው ከታውቅ? አዎ አምኛለሁ። የማን ልጅ መሆኔን ረሳኸው? ዘነጋኸው? አምኛለሁ። ጋሼ ይባረኩ። መጀመሪያ ኧረ ቢያንስ ምቱ ቀንሽልኝ በእናትሽ። እንዴት ነው ግን? ቀልድ ነው። እንደዚህ አይነት ነገር ላይ ያላችሁ አስተሳሰብ ምንድን ነው? ምን ይመስላል? እሱ አረገዘ ይሁን ምን እንላለን? ዝም ያው እንግዲህ ጋር ስለዛሬ የነበረ ቪዲዮ ይሄን ይመስል ነበር። አይ ሆፕ አሁንም እንደወደዳችሁ። በሳምንት 2 ጊዜ እዚህ በኋላ እንመጣለን። ማክሰኞና አርብ ማለት ነው 12 ሰዓት ከ12 ሰዓት ከሩብ ጀምሮ ባሉት ሰዓቶች እንመጣለን ማለት ነው። ሁላችሁም የቪዲዮ ብታዩት ቪዲዮ ላይክ አድርጉት፣ ለጓደኞቻችሁ ላኩላችሁ፣ ሰብስክራይብ አድርጉ። ሀሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ። እኔ ወንድማችሁ እንደዚህ ያደርጋችሁ ማገዝ ትችላላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።